ሰላም እንደምን ቆያችሁ? በዛሬው ትምህርታችን ደግሞ የምንመለከተው በቤታችን ውስጥ የምንገለገልባቸው የቤት እቃዎች በግዕዝ ምን ተብለው ይጠራሉ የሚለውን አብረን እንመለከታለን። እስከ መጨረሻው አብራችሁን ቆዩ። የመጀመሪያው ለብ ይላል። ብ ተጠቅልላ ነው የምትነበበው። ለብ ማለት ሸክላ ማለት ነው። ምሳሌዎችንም ግልጽ እንዲሆንልን በእያንዳንዱ በምናያቸው ስሞች ውስጥ ምሳሌዎች እናያለን ማለት ነው። ለምሳሌ ምን ማለት እንችላለን? ዮም እሁየ አጥረየ ለብ ማለት እንችላለን። ዮም ማለት ዛሬ ማለት ነው። እሁየ ወንድሜ ማለት ነው። አጥረየ ገዛ ማለት ነው። ያው ለብ ደግሞ ሸክላ ነው። ስለዚህ አንድ ላይ ሲተረጎም ዛሬ ወንድሜ ሸክላ ገዛ ተብሎ ይተረጎማል ማለት ነው። ቀጥሎ የምንመለከተው ምስያህ ይላል። ምስያህ ማለት ሙቀጫ ማለት ነው። ሙቀጫ ማለት ነው። ለምሳሌ ያክል እምየ አምጻት ምስያህ እምቤተ ጎርነ ማለት እንችላለን። እምየ ማለት እናቴ ማለት ነው። አምጻት የሚለው ያው መነሻ ግሱ መጻ ነው። መጻ መጣ፣ አምጻት አመጣች። ምስያህ ሙቀጫ ነው። እምቤተ ጎርነ የምትለዋ ከ ለማለት ነው። ስለዚህ ከጎረቤታችን ቤት ሙቀጫ አመጣች የሚለውን ያመጣል። ቀጥሎ ደግሞ የምንመለከተው ኤሲሳ ይላል። ኤሲሳ ይሄኛውም ተጣይ ንባብ ነው። ሳናነሳ የምናነበው ነው። ኤሲሳ ማለት ጠርሙስ ማለት ነው። እስቲ በምሳሌ ደግሞ እንመልከተው። ንህነ ንሰቲ ማይ በኤሲሳህ ማለት እንችላለን። ንህነ ማለት እኛ ማለት ነው። ንሰቲ ያው ሰትየ ማለት ጠጣ ነው። ንሰቲ ሲል እንጠጣለን ለማለት ነው። ማይ ውሃ ነው። በኤሲሳህ ያው ኤሲሳህ ጠርሙስ ነው። ስለዚህ እኛ ውሃ በጠርሙስ እንጠጣለን የሚለውን ያመጣልናል ማለት ነው። ቀጥሎ የምናገኘው ምጽያህ ይላል። ምጽያህ ማለት መጥረጊያ ማለት ነው። መጥረጊያ ማለት ነው። ይሄኛውም ተጣይ ንባብ ነው። ሳናነሳ ነው የምናነበው። እህትየ ሰበረት ምጽያህነ ማለት እንችላለን። እህቴ የሚለው ያው እህቴ ለማለት ነው። ሰበረት ሰበረት ማለት ያው ሰበረች ነው። ምጽያህነ ምን ማለት ነው? መጥረጊያችንን። ስለዚህ እህቴ መጥረጊያችንን ሰበረች ተብሎ ይተረጎማል። ቀጥሎ የምናገኘው ደግሞ ምድማህ ይላል። ምድማህ ይሄኛውን ተጣይ ንባብ ነው። ሳይነሳ ነው የሚነበበው። ምድማህ ማለት ማንኪያ ማለት ነው። ለምሳሌ ያክል አነ ወሀብኩ ምድማህ አነ ወሀብኩ ምድማህ ለጎርየ ማለት እንችላለን። አነ ወሀብኩ ማለት እኔ ሰጠው ነው። ወሀበ ሰጠ ማለት ነው። ስለዚህ አነ ወሀብኩ ሲል እኔ ሰጠው። ምድማህ ማንኪያ ነው። ለጎርየ ጎር ማለት ጎረቤት ማለት ነው። ስለዚህ ጎርየ የሚለው ጎረቤቴ የሚለውን ለማምጣት ነው። እንግዲህ በመራሕያን እንዴት እንደሚዘረዘሩ ያው ከዚህ በፊት የሰራሁት ቪዲዮ ስላለ እዛ ላይ ማየት ትችላላችሁ። ገብላ ይላል። ቀጣይ የምንመለከተው ገብላ ማለት ገንዳ ማለት ነው። ለምሳሌ አነ ሀጸብኩ ወልድየ በውስተ ገብላ ማለት እንችላለን። አነ ያው እኔ ነው። ሀጸብኩ ማለት ምንድን ነው? አጠብኩ ነው። ወልድየ ማለት ያው ወልድ ማለት ልጅ ማለት ነው። ስለዚህ ልጄን ለማለት ነው። በውስተ ገብላ ይሄ ማለት በገንዳ ውስጥ ለማለት ነው። ስለዚህ ልጄን በገንዳ ውስጥ ሀጸብኩ አጠብኩት ብለን መተርጎም እንችላለን ማለት ነው። ቀጥሎ ደግሞ የምንመለከተው እንደዚሁ በተመሳሳይ ምን ይላል? ሳይቀል ይላል።
ሳይቀል ይሄኛውም ሳይነሳ ነው የሚነበበው ወይም ተጣይ ንባብ ነው። ሳይቀል ማለት እንዝርት ማለት ነው። ለምሳሌ ያክል ዱዲትየ ማለት እንችላለን። ዱዲትየ አስተዳለወት ሰናይ ሳይቀል ማለት እንችላለን። ትርጉሙ ምን ማለት ነው? ዱዲትየ የሚለው ያው ዱዲት ማለት አክስት ማለት ነው። እንግዲህ ስለ ቤተሰብ አባላትም ከዚህ በፊት ቪዲዮ ስላለ የቤተሰብ አባላቶቻችን በግዕዝ ምን እንደሚባሉ ማየት ትችላላችሁ። ዱዲትየ አስተዳለወት ሰናይ ሳይቀል፣ አክስቴ አስተዳለወት አዘጋጀች ነው። ጥሩ እንዝርት አዘጋጀች ተብሎ ይተረጎማል። ቀጣይ ላይ ደግሞ የምንመለከተው ምሳር ይላል። ይሄኛው ሳን አጥብቀን ነው የምናነበው። ምሳር መጥረቢያ ማለት ነው። እምየ አጥረየት፣ እምየ አጥረየት ምሳር ትማልም ማለት እንችላለን። እምየ እናቴ ነው። አጥረየት የሚለው ገዛች። ምሳር መጥረቢያ፣ ትማልም ማለት ትናንትና ለማለት ነው። ስለዚህ ትናንትና እናቴ መጥረቢያ ገዛች ተብሎ ይተረጎማል። ቀጣይ ደግሞ ይህን በመሰሉ ሌሎች ሀሳቦች እንገናኛለን። ሰላም ቆዩ።